ሄይ ጋይስ ዳናችሁ እንዴት ናችሁ? ዲቦራ ነኝ። ዛሬ ሌላ የጸጉር ቪዲዮ ይዤላችሁ መጣሁ። የዛሬ የጸጉር ቪዲዮ እንኳን የቪ ፓርት ዊግ ጸጉሩ ራሱ ሲመጣ እንደነገርኳችሁ የዛሬ የቪ ፓርት ጸጉር ነው እና ቪ ፓርት ካሳያችሁ ቆይቷል። ይሄን የመሰለ ውብ እንደምታዩት የራሳችሁን ጸጉር የሚመስል ትንሽ ይሄ ሸርካታነት ስል ሸርከት ያለ ጸጉር ነው። ስለዚህ ልስልስ ያለ ጸጉር አይደለም፣ ከርደድ ብሎ ዞማ ማለት ትችላላችሁ። እንደ ዞማ የመሰለ ጸጉር ነው። በድጋሚ ቪ ፓርት ስለሆነ እንደዚህ ክፍት ነው ያለው። ስለዚህ ሌስ የሚባል ነገር የለውም። እንደ ቪ ፓርት ድንገት አዲስ ከሆናችሁ ሌስ የለውም። እንደምታዩት ውስጦቹ የተለያዩ ክሊፖች ይኖራሉ። እነዚህን ክሊፖች ተጠቅማችሁ ነው ጸጉሩን የምታስይዙት። አሁን እኔ ቀጥታ ይሄንን ወስጄ ማለት ነው ጭንቅላቴ ላይ አድርገው እንዴት እንደሚመስል አሳያችኋለሁ። በድጋሚ ጸጉራችሁን ሹሩባ ሰርታችሁ አሁን ሶዊን ስትሰሩ እንደምታረጉት ሶዊን ስትሰሩ ሹሩባ ተሰርታችሁ ሊቭ አውት መተው ትችላላችሁ። የራሳችሁን ሊቭ አውት ታችሁ ነው ብለንድ እንደምታረጉት ማለት ነው። ይሄንንም እኔ ግን ዛሬ ጸጉሬ ሹሩባ አልሰራሁትም። ወደ ኋላ ልምጥ አድርጌ ቆንጆ አድርጌ አስይዟለሁ። መሀል ላይ ግን ሊቭ አውት መተው አለብኝ። ስለዚህ እዚህ ጋራ ጸጉሬን ከፍዬ ለሊቭ አውት የሚሆነኝን ጸጉር ማለት ነው ለይቼ አወጣለሁ። እንደምታዩት ይሄ ጸጉሬ ተተኩሶ እውነት ለመናገር ትንሽ የቆየ ጸጉር ነው። ቢሆንም ግን ችግር የለም። አሁን ያለው ቴክስቸሩ እንደውም ቆንጆ ሆኖ ከጸጉሩ ጋራ ብለንድ ያደርግልኛል። የኔ ጸጉር ትንሽዬ ቡኒነት አለው። እሺ ጥቁር ያለ ጸጉር አይደለም እና ከጸጉሩ ጋራ ጸጉሩ ጥቁር ስለሆነ ከኔ ጋራ 100% ብለንድ አላረገም። ግን ቢሆንም ማለት ነው ሊቭ አውቷን ሳወጣት ከሊቭ አውቴ ጋራ ፐርፌክት ሆኖ ነው ብለንድ ያደረገው። በድጋሚ ቴክስቸሩም ቆንጆ ስለሆነ ቴክስቸሩ ተስማምቶኛል። በጣም ልሙጥ ያለው ቴክስቸር ቢሆን ኖሮ ጸጉሬን በጣም ማቃጠልና መተኮስ ያስፈልገኝ ነበረች ሊቭ አውቷን። ይሄ ግን ጸጉሩ ከርዳዳነት ስለነበረው ለጥ አድርጌ መተኮስ ያን ያህል አላስፈልገኝም ልላችሁ ነው። ጸጉሬ እንደዚህ አያይዤ ሊቭ አውቱን ካስቀመጥኩኝ በኋላ አሁን ክሊፖቹን ተጠቅሜ ጸጉሩን መሰካት ነው። መጀመሪያ ከስር ማለት ነው በደንብ ኮፍያውን ካረጋችሁት በኋላ ከላይ እንደዚህ ክሊፖቹን ተጠቅማችሁ ተሰኩታላችሁ። ኮፍያውን በደንብ ጭንቅላታችሁ ላይ አሁን ቀጥሎ የምታደርጉት በጣም ቀላል ስቴፕ ነው። ሊቭ አውታችሁን ያወጣችኋትን ከጸጉራችሁ ጋራ ማለት ነው ይሄ የክሊፖን የሰካችሁባት ቦታ እንዳትታይ እሱን እንደዚህ ሸፈን ታረጉታላችሁ። ያው ሊቭ አውት የምታረጉት ጸጉር በቂ መሆን አለበት ትራኩን ለመሸፈን እና ግን ከዚህ በፊት ሶዊን ተደርጋችሁ የምታውቁ ሰዎች ታውቃላችሁ ምን እንደሚያስፈልጋችሁ። በድጋሚ ይሄንን ታዲያ ለጥ አድርጎ ቆንጆ አርጋችሁ ከጸጉሩ ጋራ ብለንድ ማድረግ ነው ቀጣይ ስቴፓችሁ የሚሆነው እና በቀላሉ እናንተም ተመልከቱ። እንደዚህ በጣም ናቹራል የመሰለ ውጤት ነው የምታገኙት። ለነገርኳችሁ ሌስ ማትፈልጉ ሰዎች የራሳችሁን ሄር ላይን የራሳችሁን ግንባር ማሳየት የምትፈልጉ ሰዎች ይሄ በጣም ነው የሚስማማችሁ። ሌስ ግን የምትፈልጉ ሰዎች ደግሞ ላይሆናችሁ ይችላል። ከኋላ ደግሞ ይሄ ቆንጆ ድሮ ስትሪንግ አለው። ስለዚህ ከኋላ ይሄ ኮፍያውን ማለት ነው በጣም ቆንጆ አድርጋችሁ በዚህ በገመድ ማጥበቅ ትችላላችሁ እና እሱም ይሄን ጸጉር የወደድኩበት አንደኛው ምክንያት ነው። ቪ ፓርትም ሆኖ ደንበኛ አፕግሬድድ የሆነ ቪ ፓርት ጸጉር ሆኖ ነው ያገኘሁት ይሄ ገመዱ ስላለው ማለት ነው የኮፍያው አሰራር። አሁን ደግሞ እስቲ ሀፍ አፕ ዳውን ለየት ያለ ሄር ስታይል ልሞክር። ምክንያቱም ቪ ፓርት ዊጎችን ሰዎች ከዚህ በፊት የሀፍ አፕ ዳውን ተጠቅመው አይቻቃለሁ ቱቶሪያሎች ድሮ ማለት ነው እና እስቲ እኔም ዛሬ ልሞክረው ብዬ አስቤ ሞክሬ ወይ መጨረሻው ውጤት ታያላችሁ። ነገር ግን እውነት ለመናገር በደንብ ቆንጆ አድርጋችሁ ከሰራችሁት ውብ ውጤት ነው የምታገኙት። ስለዚህ ጊዜያችሁን ወስዳችሁ በደንብ እንደ ክሊፒን ጸጉር ስታረጉ አይደል ልክ እንደዛ አርጋችሁ ስታይል ማድረግ ትችላላችሁ። ስለዚህ ግዴታ እንደ ዊግ ኮፍያ ብቻ ሳይሆን እንደዛም ስታይል ለማድረግ መሞከር ትችላላችሁ እና እሱንም ሞክሩት ልላችሁ ነው። ትንሽ ሀሳብ እንዲሰጣችሁ ነው ይሄንንም ሄር ስታይል ያሳየኋችሁ።
እሺ እንግዲህ እንደምታዩት እዚህ ሀፋፋው ልሞክር ብዬ እንደዛ አድርጌዋለሁ። እናንተ ምን ይመስላችኋል? እስቲ በድጋሚ የኔ ጸጉር ግን ረዝሞ እንደሚመስለው እኔ እንጃ ከኋላም እንደሚመስል እርግጠኛ አይደለሁም። ምክንያቱም አላይ ኮፍያው እንትን ስለሆነ ማለት ነውና አሁን የእናንተና ሴታችን ንገሩኝ። የኔ መጨረሻው ውጤት ይሄ ነው። አሁን ፀሐይ አይኔ ላይ ከመውጣቷ በፊት ይሄንን ቪዲዮ ላቁመው። ወዳችሁታል ብዬ ተስፋ አደርጋለሁ። በድጋሚ የቪ ፓርት ስታይሊንጎች በጣም ብዙ ቪዲዮዎች ዩቲዩብ ላይ ይኖራሉ። ስለዚህ እኔም ሊንክ ላደርግላችሁ እችላለሁ ማለት ነው፣ ቆንጆ ብላችሁን ቪዲዮዎች። ስለዚህ ከጠየቃችሁኝ ኮሜንት ላይ ጠይቁኝና ሊንክ አደርግላችኋለሁ። እንደነገርኳችሁ እኔ ብዙ ቪ ፓርት ዊጎች ስለማላረግ ስታይሊንግ ያን ያህል አንደኛ አይደለሁም በፍጹም። ግን ለእናንተ ፈልጌ ሊንክ ላደርግላችሁ እችላለሁ። በተረፈ ስላችሁ አመሰግናለሁ። በመጣው ቪዲዮ እስከምንገናኝ ድረስ ቻው። ለዛሬ ይቆያል።